አልደወለልሽም፣ ቴክስትም አላደረገልሽም። ምናልባትም አንቺ ሳትኖሪ በጣም ደህና የሆነ ይመስላል። ረስቶሻል ማለት ይሆን? እንደዛ ማለት ላይሆን ይችላል። ብዙ ሰዎች የማያስተውሉት አንድ ነገር አለ። አንድ ወንድ እየደወለልሽ ወይም ቴክስት እየላከልሽ ስላልሆነ ብቻ እየናፈቅሽው አይደለም ማለት አይደለም። አንዳንድ ወንዶች በኩራት ወይም ላለመሸነፍ በመሞከር ምክንያት ናፍቆታቸውን ይደብቁታል። አንዳንዶቹ ደግሞ ከፍርሃት ደውሎልሽ ወይም ቴክስት ልኮልሽ ላትመልሽለት ትችያለሽ በሚል ፍርሃት። ሌሎች ደግሞ መቋቋም እስኪያቅታቸው እየናፈቅሻቸውን ቢሆን እንኳን አንቺ ጋር መደወል ወይም ቴክስት ማድረግ ደካማ ሆነው እንዲታዩ የሚያደርጋቸው ስለሚመስላቸው ላይደውሉልሽ ይችላሉ። ዛሬ እየናፈቀሽ ነገር ግን መናፈቁን ላለማሳየት እየሞከረ ያለ ወንድ የሚያሳያቸውን 7 ምልክቶች እነግርሻለሁ። 7ቱንም ምልክቶች በትክክል ማዳመጥሽን እርግጠኛ መሆን አለብሽ። ምክንያቱም 7ተኛው ብዙ ሴቶች ለማየት የሚከብዳቸውና የሚረሱት ነገር ነው። ግን ከሁሉም ጠንከር ያለውና እርግጠኛ ልንሆን የምንችልበት ምልክት እሱ ነው። የመጀመሪያው አንቺን ለማናገር ምክንያት ይፈልጋል። ድንገት አስቸኳይ ላልሆነ አሁን ማወቅ ለሌለበት ወይም መቆየት ለሚችል ጉዳይ ሊያናግረሽ ይሞክራል። ወይም ደግሞ ጉግልን መጠየቅ የሚችለውን ነገር ይጠይቅሻል። እዚህ ጋር ልብ ማለት አለብሽ። ሰዎች ካለ ምክንያት ሰውን ለማናገር አይመጡም። አንዳንዴ ያ ምክንያት ሰበብ ሊሆን ይችላል። ምናልባት ስራ እንዴት እንደሆነ ይጠይቅሽ ይሆናል። ወይም ደግሞ የሆነ የሚያስቅ ቪዲዮ ይልክልሻል። ወይም ፖስት ያደረግሽው ስቶሪ ወይ ፎቶ የሆነ ነገር ላይ ወይ ላይክ ሊያደርግ ይችላል ወይ ኮመንት ሊያደርግ ይችላል። እዛ ነገር ላይ አይደለም ኢንትረስት እያሳየ ያለው፣ ከአንቺ ጋር ደግሞ መገናኘት ላይ ነው ኢንትረስቱ ያለው ማለት ነው። ሰዎች ስትናፍቂያቸው በጣም ትንሽዬ የሚመስል ንግግር እንኳን ለነሱ በጣም ትልቅ ነገር ነው። ሁለተኛው ፖስት የምታደርጊውን ነገር በሙሉ ይመለከታል። ኮመንት አይጽፍም፣ ላይክ አያደርግም። ግን የመጀመሪያዎቹ ሰዎች ስቶሪሽን ከሚያዩት የመጀመሪያዎቹ ሰዎች ውስጥ አንዱ ሆኖ ታገኘዋለሽ። ፕሮፋይል ፒክቸርሽ መቀየሩ በጭራሽ አያመልጠውም። ፖስት ያደረግሽውን ነገሮች ያስታውሳል። ይሄ በዝምታ የሚሰጥ አቴንሽን አሁንም ጭንቅላት ውስጥ እንዳለሽና እንደምትመላለሽ ያሳያል ማለት ነው። ቀደም ባልናቸው ምክንያቶች አንቺ ማናገር፣ መደወል ወይ ቴክስት ማድረግ ስለደበረው ወይም ስለፈራ ከርቀት ሆኖ እየተከታተለሽ ነው። ሶስተኛው ስለ አንቺ ሌሎች ሰዎችን ይጠይቃል። አንዳንዴ ቀጥታ አንቺን አይጠይቅሽም። ይልቁንም ሌሎች ሁለታችሁም የምታውቋቸው ሰዎች፣ የሁለታችሁም ጓደኛ የሆኑ ሰዎች ወይም የአንቺም ጓደኞች ሆነው ከእሱ ጋር ተግባቦት ያላቸውን ሰዎች እንዴት ነች፣ ከሆነ ሰው ጋር እየወጣች ነው ወይ፣ ምንድን ነው አዲስ ነገር ያለው በህይወቷ ውስጥ የሚሉትን ጥያቄዎች ለመጠየቅ ይሞክራል። አንድ ሰው ከአንቺ ጋር ኢሞሽናሊ ኮኔክሽን ሲኖረው ስለ አንቺ የማወቅ ፍላጎቱ በድንገት በአንድ ሌሊት ሊጠፋ አይችልም። ስለ አንቺ አሁንም የሚጠይቅ ከሆነ አሁንም የህይወቱ አካል ስለሆንሽ ስለ አንቺ ኬር ስለሚያደርግና ስለምትናፍቂው ነው። አራተኛው ስለ ድሮ የሚያስታውሱ ነገሮችን ያደርጋል። ብዙ ጊዜ ሰዎች ሰው ሲናፍቁ ወይም ደግሞ በዛን ሰዓት የነበራቸው ስሜት ሲናፍቃቸው የድሮ ነገሮችን ለማየትና ለማስታወስ ይሞክራሉ። ለምሳሌ መጀመሪያ ዴት የወጣችሁበት ቀን ሊሆን ይችላል። ከእሱ ጋር ያሳለፋችሁት የሆነ አንድ በዓል ሊሆን ይችላል። ወይም ደግሞ ሁለታችሁ ብቻ የምትረዱት ቀልድ ሊሆን ይችላል። ሁለታችሁ ብቻ የምትግባቡበት። እነዚህ ዝም ብለው ንግግሮች አይደሉም። ዝም ብለው ኮንቨርሴሽኖች አይደሉም። የነበረውን የስሜት መተሳሰር ከነዚህ ትዝታዎች ጋር የነበሩትን የስሜት መተሳሰር እንደገና ለማምጣት የሚያደርጉት ነገር ነው ማለት ነው። እና እነዚህን ነገሮች ማስታወስ አሁንም እነዛን ነገሮች እንደሚናፍቃቸው የምታቂበት መንገድ ነው። አምስተኛው የረሳሹና ወደ ሌላ ሰው የሄድሽ ሲመስለው ቅናት ታይበታለሽ። ልክ የሆነ ሰውን ከጠቀሽ ወይም የሆነ ሰው ሶሻል ሚዲያሽ ላይ ቢያይ ሌላ ወንድ ወይ ፖስት የምታደርጊያቸው ነገሮች ላይፍን ኢንጆይ እያደረግሽ የሚያሳየው ከሆነ ወይም ደግሞ ሰዎች የሚጠይቃቸው ሰዎች ቅድም እንደተባባል ነው እናንተ ያሏችሁ አንድ ላይ የጋራ ጓደኞች ወይም ደግሞ የአንቺም ጓደኞች ሆነው እሱ የሚግባባቸው ሰዎች እንደዛ ህይወትሽን እየመራሽ እንደሆነ የሚነግሩት ከሆነ እንደዛ የሚያሳዩ ከሆነ በድንገት
ባህሪው መቀየር ይጀምራል እና ምራቅ እያለ የባሰ ይመጣል። ማሰብ ይጀምራል፣ ማወቅ ይፈልጋል፣ ወይም ደግሞ ያልተጠበቁ አይነት ጥያቄዎችን፣ የማይጠበቁ ጥያቄዎችን መጠየቅ ይጀምራል። ቅናት የፍቅር ማረጋገጫ አይደለም፣ ግን ደግሞ አንቺን ሙሉ ለሙሉ መርሳት አለመቻሉን የሚያሳይ ነገር ነው ማለት ነው። ስለዚህ አሁንም እንደሚያስብሽ፣ አሁንም እንደሚፈልግሽ፣ አሁንም የእሱ እንደሆንሽ እንደሚያስብና የሌላ ሰው እንዳትሆኚ እንደሚፈልግ የምታይበት መንገድ ነው እንደዚህ አይነት የቅናት ምልክት የሚያሳይ ከሆነ ማለት ነው። አንዳንዴ ሰዎች እራሳቸው እንኳን አንድ ሰውን እየናፈቁ መሆናቸውን ለመረዳት ሊቸግራቸውና ጊዜ ሊወስድባቸው ይችላል። ነገር ግን ልክ ከሆነ ሰው ጋር መሆን ሲጀምር ያ ሰው ከሌላ ሰው ጋር ሲያዩት እነዛ ሰው ህይወት ውስጥ ሌላ ሰው ኢንቮልቭ መሆን ሲጀምር የሌላ ሰው ሆነዋል ብለው ማሰብ ሲጀምሩ ያ ናፍቆታቸው፣ ፍቅራቸው፣ አሁንም ከዛ ሰው ጋር መሆን መፈለጋቸው ግልጽ ይወጣል ማለት ነው። እነሱ እንኳን መረዳት ቢያቅታቸው እንደሚናፍቅሽ መረዳት ቢያቅተው ማለት ነው። ስድስተኛው ምንድን ነው? ራሱን ማሻሻል ይሞክራል። ከግንኙነታችሁ በኋላ ወይ ስፖርት መስራት ሊጀምር ይችላል፣ ወይ አዲስ ነገሮች መማር ሊጀምር ይችላል፣ ወይም ይደብሩሽ የነበሩ እና መጥፎ የነበሩ ባህሪዎችን ወይም የሚያደርጋቸውን ነገሮች መቀየር ሊጀምር ይችላል። ስራ ላይ ሊያተኩር ይችላል። ግን ሁሉም የሚያደርገው ነገር በአንቺ ምክንያት ነው። ሁሉም መሻሻል በአንቺ ምክንያት ነው፣ ወይም ደግሞ ከአንቺ ጋር ለተፈጠረው ነገር እንደ ሪስፖንስ ነው፣ እንደ ምላሽ ነው ለማለት አንችልም። ሰዎች በራሳቸው በብዙ መንገድ ራሳቸውን ማሳደግ ሊጀምሩ ይችላሉ፣ በብዙ ምክንያት፣ በተለያዩ ምክንያቶች። ግን ልክ ከአንቺ ጋር በነበረበት ጊዜ ችግር የነበሩ ነገሮችን ወይ ያጣሏችሁ ወይ ይደብሩሽ የነበሩ ነገሮችን ማስተካከል ሲጀምር ስለ ግንኙነታችሁ አስቦበት የተሻለ ሰው ሆኖ ለመምጣት እየፈለገ መሆኑን መረዳት ትችያለሽ ማለት ነው። ለዛ ነው ይሄንን ነገር እየሞከረ ያለው። አንዳንዴ ይሄን ነገር ማድረግ ነገሮች የተሻሉ ቢሆኑ ደስ ይለኝ ነበረ፣ አንድ ላይ ብንሆን ደስ ይለኝ ነበረ ማለት ሊሆን ይችላል። በቃል ንግግር ባይሆንም በተግባር እንደዛ አይነት ትርጉም ያለው ነገር ነው ማለት ነው። ሰባተኛው ምንድን ነው? በጣም ጠቃሚውና ሰባተኛው ይሄ ነው። መልሶ ህይወትሽ ውስጥ መምጣት ይጀምራል። ይሄ ከሁሉም ምልክቶች በጣም ትልቁ ምልክት ነው። ሳምንታት ሊያልፉ ይችላሉ፣ ወራት አልፈው ሊሆን ይችላል። ግን እሱ አሁንም የሆነ ምክንያት ፈልጎ ተመልሶ መጥቷል። ለምሳሌ ልደትሽ ሆኖ ሊሆን ይችላል። ለልደትሽ ቴክስት ልኮልሽ ሊሆን ይችላል። ወይም ደግሞ ዝም ብሎ እንዲሁ እንዴት ነሽ የሚል ቴክስት ሊሆን ይችላል። ወይም ደግሞ በፊት ፖስት ያደረግሽው ስቶሪ ላይ ሪፕላይ አድርጎ ሊሆን ይችላል። ሁሉም ግን ቼክ እያደረገሽ ነው ያለው ማለት ነው። አንዳንዴ ሰዎች ተመላልሰው የሰው ህይወት ውስጥ ለመመላለስ የሆነ ነገር ሊሰማቸው ይገባል። ተመላልሰው ለመምጣት አሁንም ደግሞ ለመምጣት ለዛ ሰው ትልቅ የሆነ ፍቅር ሊኖራቸው ይገባል። አንዴ ሊመለሱ ይችላሉ፣ ሁለቴ ሶስቴ ተመላልሰው ቴክስት የሚያደርጉልሽ የሚመለሱ ከሆነ ይሄ እንደ ትልቅ ምልክት መውሰድ ትችያለሽ ማለት ነው። ተመልሶ መምጣት ማለት ድጋሚ አንድ ላይ እንድትሆኑ ይፈልጋል ማለት በእርግጠኝነት ባይሆንም ከአንቺ ለመቷቷው በጣም እንደከበደውና አሁንም ህይወት ውስጥ እንዳለሽ እንደምትናፍቂው የሚያሳየሽ ትልቅ ምልክት ይሆንሻል ማለት ነው። ስለዚህ ግን ሁል ጊዜም ደስተኛ ከመሆንሽ በፊት እነዚህ ምክንያቶች አውቀሽ ሰምተሽ እና ከራስሽ ህይወት ጋር አያይዘሽ አዎ ይናፍቀኛል፣ ናፍቄዋለሁኝ፣ ይወደኛል የሚለውን አስበሽ ደስተኛ ከመሆንሽ በፊት የሆነ ሰውን መናፈቅ ማለት ጤነኛ የሆነ ግንኙነት ለመመስረት ያ ሰው ይፈልጋል ማለት አይደለም፣ ወይም ተሻሽሏል ማለት አይደለም። አንዳንዴ ሰዎች ወይም የምታፈቅሪው ሰው ልትናፍቂው ትችያለሽ። ስላንቺ ሊያስብ ይችላል፣ ያገኝሽ ሊፈልግ ይችላል፣ ከአንቺ ጋር ማውራት ሊፈልግ ይችላል። ግን ደግሞ አንቺ የሚገባሽን አንቺ የምትፈልጊውን እንደ ሴት ለአንቺ ጥሩ የሆነውን አይነት ግንኙነት መስጠት ይችላል ማለት አይደለም። ወደደሽ ማለት እና ናፈቀሽ ማለት እና ተመልሶ መምጣት ይፈልጋል ማለት። ስለዚህ ይናፍቀኛል ወይ ናፍቄዋለሁ ወይ በሚለው ነገር ብቻ ተነስተሽ እሱ ከአንቺ ጋር መሆን እንደሚገባው ማሰብ የለብሽም። ሁል ጊዜም የሚያደርጋቸው ነገሮች ላይ
ሁልጊዜ ቀጣይነት ያለው ፍቅር ማሳየትና ለማሳየቱ ላይ እና ደግሞ ክብር ያሳይሻል ወይ፣ ቦታሽን በትክክል ይረዳዋል ወይ፣ ያውቀዋል ወይ፣ ትሪት መደረግ እንደሚገባሽ ትሪት ያደርግሻል ወይ የሚለውን በፍጹም መርሳት የለብሽም። ስለዚህ ሁሌም ትክክለኛው ግንኙነት ለአንቺ ትክክለኛው የሆነው ግንኙነት ግራ የሚያጋባ መሆን የለበትም። መተማመን ላይ፣ መዋደድ ላይ፣ ኤፈርት ማሳየት ላይ፣ መጣር ላይ የተመሰረተ መሆን አለበት። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁ፣ ለምትወዳችሁ ሰዎች ሼር አድርጉላቸው ሀሳባችሁን፣ አስተያየታችሁን እና ደግሞ ከዚህ ውስጥ ያደረገው ነገር ካለ ኮመንት ላይ አስቀምጡልን። ተመሳሳይ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ ክንገናኝ። ሰላም ሁኑልን።